እውን አዋጫ ለቢዝነስ አዋጫ ሀገር ናት ተመራጭ ሀገር ናት እንግዲህ ይሄ ጥሩ ጥያቄ ነው አሁን አገሮችን በሪጅን ደረጃ ብናይ ዓለም ላይ የተለያየ ቢዝነስ ሀብስ አሉ ለምሳሌ እንግዲህ ኒውዮርክ ልንል እንችላለን ለንደን ልንል እንችላለን ቶኪዮ ልንል እንችላለን ሆንግ ኮንግ ልንል እንችላለን ሲንጋፖር ልንል እንችላለን ወደዚህ ወደ ሜና ምንለው ወይም ወደ ሚድል ኢስት እና ኖርዝ አፍሪካ ስትመጪ አንዱ ትልቁ ሀብ ዩኤኢ ወይም የሀገር ነው ይሄም ሀገር እንግዲህ ሀብ ያደረገው ነገር ምንድነው የሚለው የራሱ ምክንያቶች አሉ የመጀመሪያው ነገር እንግዲህ አንዱ በሚድል ኢስት ትልቁ ፖርት ያለው እዚህ ነው ጅብላሊ ፖርት ይሄ ትልቅ ሀብ ነው የብዙ ሀገሮች ኮመርሻል መርከቦች መዳረሻ ነው የብዙ እንደ ሎኬሽኑ እንግዲህ ዩኤኢ ያው በመሃል ዱባይ ካልኩ ዩኤኢ በሚለው ይታረም ከትልቅ መዳረሻነቱ ምንድነው አንደኛ ስትራቴጂክ የሆነ ሎኬሽን አለው ይሄም እንግዲህ ካየን በአፍሪካ በኤዥያ እና በአውሮፓ መካከል ያለ ሀገር ነው ስትራቴጂካሊ በጣም ኮንቬኒየንት የሆነ ቦታ ነው በሚድል ኢስት ትልቁ ፖርት ወይም እንግዲህ ጀብላሊ ፖርት ያለው እዚህ ነው በጣም ብዙ ፍሪ ዞን ኦቶሪቲዎች ያሉበት ሀገር ነው ከ40-45 በላይ ፍሪ ዞን ኦቶሪቲዎች አሉ ቢዝነስ ሴትአፕ በጣም ኢዚ ነው within a week አንድ ሰው ቢዝነሱን ሴት ማድረግ ይችላል ታክስ ፍሪ የሆነበት ሀገር ነው ታክስ ፍሪ ስንል ያው ኮርፖሬት ታክስ ከ9% አለ ግን it's very good ከዩሮፕ ወይም ከሌላው ዌስት ማርኬት ጋር ሲነጻጸር ማለት ነው አሁን በደረደርኩልሽ ነጥቦች የመጀመሪያው ስትራቴጂክ ሎኬሽኑ ነው ሁለተኛ በሚድል ኢስት ትልቁን ፖርት የያዘ ሀገር ነው ታክስ ኢንሴንቲቭ በጣም ጥሩ ነው ኢዚ የሆነ የቢዝነስ ሴትአፕ ፕሮሰስ አላቸው ሁለተኛ ቢሮክራሲ በጣም ሎው ነው ለምን አብዛኛው ኦልሞስት ወደ 85% የቢሮ ጉዳዮቻቸው ዲጂታላይዝድ የሆነበት ሀገር ነው ትልቅ የሆነ ሴፍቲ እና ሴኩሪቲ አለ እነዚህ ሪዝኖች በአጠቃላይ በሚድል ኢስት ኖርዝ አፍሪካ በመላ እዚህ ሜና ሪጅን ውስጥ የዩኤኢን ለቢዝነስ ተመራጭ ያደርጋታል ማለት ነው